ሆኛል ምን እንደፖስተች አላቅም ምን እንደተናገረች አላቅም አንቺን ብሎ አማች እንዲህ ልታሰቃያት ነው የሌላ ቤት ነገር ወደ አንቺ ቤት መጣ ምናምን ብዙ ነገር አይቻለውኝ ተልኮልኛልና እስኪ ቤት ገብቼ ልጠይቃት እንዴት ልሁን በቃ እውነት ይሁን ውሸት ይሁን አላቅም ምን እንደሆነ በቃ አላቅም ሼር እየተደረገ ብቻ ይላክልኛል አንዳንድ ሰዎች ካንቻን ጠብቅም ነው የሚሉኝ እና አላነሳውም ኮሜንት ላይ ነው እየተጻፈው ይደወላል ሳላነሳ ስቀር አገልግሎት ላይ ስላለው ካንቻን ጠብቅም ካንዳ አገልጋይ ይሄ አይጠበቅም ይባል ነገር ነው ያዩ ያለውት እንዴት የልጅሽ ሚስት እንዴት አደርጋለሽ ይባል ነገር ነው እንግዲህ የልጅ ሚስት እሱ ብቻ ነው ያገባውና ምን እንደሆነ አላወኩም አሁን ወደ ቤት እየገባውኝ ነው እስኪ አብረን ያው ካሜራማኑም ከኔ ጋር ስላለ ለክፉም ለደጉም የተቀረጸ ነገር በቪዲዮ የተያዘ ነገር መልካም ነው በሚል እስኪ ቅረጸኝ ቢየው ነው እየቀረጸኝ ያለው እባካችሁ እስኪ ክፉ ነገር እንዳይሆን ጸልዩ እኔ እሳሳላታለሁ እሰጋላታለሁ ምክንያቱም በቃ እጥፌ እንደ ባላጠባትም አጥብቼ ያሳደኳት አህል ነው የሚሰማኝ እኔ ልጆቼ እንኳን እማዬ ብሎ አይጠሩኝምና ምን እንደተፈጠረ አላቅም በኔ ስተት ይሁን በፈገግታ ስተት ይሁን ወይ ቤት የማሳድጋቸው ልጆች አሉ እነሱ አሳዝነዋት ይሁን አላቅም ወይ ደሞ ትልቁ የኔ ልጅ ወይም ደሞ የመጨረሻው ልጄ እስከፍቷት ይሁን ብቻ ምን እንደሆነ አላቅም ገብተን አብረን ተከታትለን እናየዋለን ጨንቆኛል ግን እግሬ ሁሉ መሄድ አቅቶታል ሰውነቴን ሁሉ አቅቶኛል ጌታዬ ቀን ሙሉ ሳገለግል ውዬ አሁን እንደዚህ አይነት ነገር ታሰማኛ ይሄ ጠላት ወሬ ነው አይሳካልክ ይያልኩት ነው አይሆንልክ ይያልኩት ነው ምክንያቱም እኔ ከቤቴ ስወጣ ልጆቼን በደሙ ኪዳን ሸፍኜ ነው የምወጣው ሊሆን አይችልም እኔ ቤት ይሄ አይሆንም እሷም ደሞ እኔ እንጃ ብቻ አላውቅም አሁን ለራሴ አሁን ሌላ ሐሳብ ውስጥ ነው እየገባው ያለውትና ብቻ መልካም ነገር ይሁን ጆሮዬን እግዚአብሔር መልካም ነገር ያሰማኝ ያገለገልኩት ጌታ ልቤን እንዳይወርድ ይጠብቅልኝ እናንተም በጸሎት ከኔ ጋር ሆኖ እባካችሁ በጸሎት እንዲህ በመደክም ሰዓት በጸሎት በማንኛውም እምነት ውስጥ ያላችሁ የምትወዱኝ የምወዳችሁ የምታከብሩኝ ኦርቶዶክሶች ሙስሊሞች ፕሮቴስታንቶች በተለያየ አይነት ውስጥ ያላችሁ ግን ማሚ የምትሉኝ በርቺ የምትሉኝ ጠንካራ ጀግና ሴት ነሽ የምትሉኝ የፈገግታ እናት የምትሉኝ የምትወዱኝ በፈገግታ አይን የምታዩኝ እንደውም በቅርብ በሩቅ ያላችሁ በዚህ ሰዓት በጸሎታችሁ ታስፈልጉኛላችሁ አንድ አባባል አለ የፈሩት ይደርሳል